ባለማተቧ ሃይማኖት ለምን ተገደለች? እንዴትስ ተገደለች? ማንስ ገደሏት? እንግዲህ ገዳይ እየተዝናና የሚኖርበት ሀገር ኢትዮጵያ በጣም የሚያሳዝን የልጆች እናት ልጆቿን ለማምጣት ወደ ትምህርት ቤት ወጥታ ያልተመለሰች እናት በጣም ያሳዝናል። የእውነት ይሄ ሀገር ነው እንግዲህ የምንኖረው ገዳይ የሚዝናናበት እንደፈለጉ የሚሆኑበት ሀገር ማለት በጣም ከባድ ነው። እቺ ልጅ ፍትህ ማግኘት አለባት። ለነገሩ ፍትህ እያል ብዙዎቻችን እህቶቻችንን እያጣን ነው በአሁኑ ሰዓት። ገዳይ ምንም ነገር የሚደረግ ነገር የለውም። እስር ቤትም ከገባ ይቀለባል፣ ይወጣል። ምንም ነገር እንትን የሚባል የለውም። ግን ሟች ግን ልጆቿን ጥላ በትና ልጆቿ እናታችንን እያሉ በጣም ያሳዝናል። የእውነት ገዳዩ ደውሎ እንግዲህ ቤተሰብ ስፈልግ ነበር በጣም ሃይማኖት ግን ሬሳዋ የት እንደሆነች አልታወቀም ነበረ። ገዳዩ ራሱ ደውሎ ሬሳዋ እዚህ ቦታ ነው ያለው ተብሎ ሲነገር በጣም ያሳዝናል። በጣም አንጀትን ይበላል። ልጆቿስ ምን አይነት ስሜት ይሰማቸዋል? ይሄንን መረጃ ያገኘሁት ዲኤምኤን ሰርች ስታደርጉ ታገኙታላችሁ ቤተሰቦቼ። በጣም አሁን ሰዓት ላይ የእውነት በጣም ያስፈራል። ኢትዮጵያ ውስጥ የእውነት እኔ በራሴ ማለት ነው እንዴ በማንስ እንደምሞት በምንስ እንደምንሞት እንዴትስ እንደምንሞት እንዴ ሰው ራሱ መፍራት ጀምሬልኝ በአሁኑ ጊዜ ማለት ነው። እግዚአብሔር ብቻ ይጠብቀን። የእውነት ገዳይ የምዝናናበት ሀገር ገሎ ኑና ሬሳ ውሰዱ የሚል ገዳይ እንግዲህ አስባችሁታል። መንግስት ራሱ አልያዝኩትም ማለት በጣም ከባድ ነው። ስልኩ የተደወለበት ስልክ እኮ ይኖራል አይደል እንዴ? አቅጣጫውን ያሳያል። በማን እንደተመዘገበ ሰውየውን ፈልገው ማግኘት ይችላሉ። ግን በቃ እኛ ስንኖር ብቻ ነው እንትን ማለት ያለብን ሳንቀደም። የእውነት ጥንቃቄ እናድርግ። ሴቶች እህቶቻችን፣ ወንዶች በጣም እንትን እያሉ ነውና በጣም በቃ በአሁኑ ጊዜ ሴቶች እህቶቻችን ተገደሉ፣ ገደላት፣ እንደዚህ ያረጋት፣ እንደዚህ ሆነ ምናምን እንግዲህ በጣም ይከብዳል። እውነት ለወሬ ራሱ በጣም የሚከብድ ነው እና እህቶቻችን በቻላችሁ መጠን ጥንቃቄ አድርጉ። ስትወጡም በጣም ጥንቃቄ አድርጉ ከአምላክ ጋራ ማለት ነው። ሰው ተጠንቆ አይችልም በእርግጥ ማለት ነው። አምላክ ነው ጠባቂው፣ አምላክ ነው ለሁሉም ነገር ጊዜውንም ፍርዱንም ሰጪ አምላክ ነውና እባካችሁ እህቶቼ ተጠንቀቁ። የእውነት በአሁኑ ጊዜ በጣም ያስፈራል። በጣም አስከፊ ጊዜ ላይ ነን ያለ ነው። ጊዜው ራሱ በጣም ያስከፋልና ተጠንቀቁ እላለሁኝ። ይሄ መልእክት ለእህቶቻችን። ከዚህ በኋላስ ምንድን ነው የሚሆነው ነው? ይሄስ እሺ ማለት ፍትህ ከእግዚአብሔር ጋር ከተገኘ ፍትህ አይገኝም። ከእግዚአብሔር ጋር ግን ከተገኘ ፍትህ ቢገኝ ደስ ይላል። ከዚህ በኋላ ግን የእውነትህ በጣም ጥንቃቄ አድርጉ እህቶቻችን። ላይክ ሼር አድርጉ። ሰላም ቆዩ። ማክባሚ ሚዲያ ነኝ።